የጠራንን በማወቅ መጠራታችንን ወይ መጠራትን ማጽናት። የምናየው ክፍል ሁለተኛ ጴጥሮስ ምዕራፍ 1 የተወሰኑ ቁጥሮች እናያለን። ታቁት የጴጥሮስ መጽሐፍ አንድን ሁለቱንም ብታዩት ሁሉም ቦታ ላይ ኦልሞስት ስለ ክብር ብዙ ይናገራል። አንድ ክብር የሚለው ነገር አለ። እሱ ልቤን ይዞ ነው ይሄን ነገር ሳይ በመጠራት ውስጥ ስላለው ትልቅ ማስተዋል ስለሚጠይቅ ዲሲፕሊን ስለሚጠይቅ ህይወት ልቤ ተወሰደ። እኛ የተቀበልነውን አይነት ክቡር እምነት ለተቀበላችሁ ለናንተ ምክር አለኝ ይላል። እስኪ አሜን በሉ። እነ ጴጥሮስ የተቀበሉት ክቡር እምነት ምንድነው? ለምን ክቡር አለው? ሃሌሉያ! ኢየሱስ ጌታ ነው። ከዛ እንቀጥል እስኪ ቁጥር 3 በገዛ ክብሩና ይላል። አሁን እንግዲህ እነኚህን ነገሮች ከተናገረ በኋላ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገውን ሁሉ የመለኮት ኃይል ሰጥቶናል ይላል። ሁለት ነገሮች እዚህ ጋር ይናገራል። ህይወትና እውነተኛ መንፈሳዊነት። የትኛው ህይወት ነው? የትኛው ህይወት እንደሆነ ትዝ ይላችኋል። ጳውሎስ በጢሞቴዎስ ምዕራፍ 2 ላይ ሲናገር ምን የሚል አባባል ተናግሯል? ያው ከኢየሱስ ጋር ከተነሳን በኋላ ህይወትን እንደሰጠን ይናገራል። አሜን ትላላችሁ ወይ? አይደል? ከሙታን በጸጋውን ባለጸግነት ያሳየው አንዱ እኛን ከሙታን በማስነሳት የልጁን ህይወት ለኛ በመስጠት ነው። አሜን! ያ ህይወት። ስለዚህ ጴጥሮስ እዚህ ጋር የሚላቸው ምንድነው? በገዛ ክብሩ በበጎነቱ የጠራንን እርሱን በማወቅ ኢየሱስን በማወቅ ዲፕ ዳውን በመሄድ ትንሽ እናወራዋለን በኋላ ያለውን እውነተኛ ለህይወትና እውነተኛ መንፈሳዊነትን የሚያስፈልገን ሁሉ የመለኮት ኃይል ሰጥቶናል። ኢንቨስት አድርጎብናል። የተቀበልነውን ህይወት በትክክል እንድንኖር ሳናጨመላልቀው፣ አሜን ትላላችሁ ወይ? ሳናነካካው፣ ሃሌሉያ፣ በትክክል እንድንኖር ይሄን ህይወት ሰጥቶናል። እንዴት አስደናቂ ህይወት ነው ወገኖቼ! የሚገርም ህይወት ነው። ሃሌሉያ! ይሄ ህይወት እሳት አለበት፣ አቅም አለበት፣ በቃ ፍቅር አለበት፣ ቸርነት፣ በጎነት፣ ደግነት፣ ሃሌሉያ፣ ለሌላው መቆረስ፣ ለእግዚአብሔር መለየት። አሜን! ራሱ የልጁን ህይወት ሰጥቶናል። አሜን ትላላችሁ? ይሄ ህይወት እውነተኛ መንፈሳዊ ህይወት እንድንኖር ያደርገናል። በገዛ ክብሩ የጠራንን እንድናውቅ ይረዳናል። አሜን! ያግዘናል፣ አቅም ይሆነናል አለ። ሃሌሉያ! ስለዚህ ከዚህ የተነሳ ይላል ከክፉ ምኞት የተነሳ በዓለም ካለው ምግባር ብልሹ ህይወት አምልጣችሁ ከመለኮቱ ባህር ተካፋይ እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅ ክቡር የሆነውን ተስፋ ሰጥቶናል ይላል። እዚህ ጋር ደግሞ ሌላ ምንድነው ሰጥቶናል የሚለው? ተስፋ። ይሄንን ታላቅ ተስፋ ሰጥቶናል። እየተካፈልነው ያለ ነገር አለ፣ እንድንኖርበት እየተሰጠን አለ፣ ደግሞ ተስፋ አለ፣ ያልደረስንበት ተስፋ። እዚህ ጋር ሁለት አይነት ተስፋ ያሳየናል። ባይብል ስተዲ እንዳላርግባችሁ ወርድ ባይ ወርድ ሲሄድ ግን ሐሳቡን ላስይዛችሁ። ሁለት አይነት ተስፋ አለ። አንዱ ተስፋ ኢየሱስ ራሱ መጥቷል፣ መንፈስ ቅዱስ መጥቷል። እስኪ አሜን ትላላችሁ? ኦሬዲ ተካፍለነዋል። በዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ በዛ በዳስ በዓል ኢየሱስ ክርስቶስ ሄዶ ስንቶቻችሁ ትዝ ይላችኋል አይደለ? ህዝቡን ሲበላ ሲጠጣ ሲጋፋ ምናምን አልቆ በመጨረሻው ቀን ከፍ ባለ ቦታ ላይ የኔና የናንተ ጌታ ውዴ ኢየሱስ በጣም የምወደው የኔ ጌታ፣ የኔ ፍቅር፣ የኔ ህይወት፣ የኔ አምላክ፣ የኔ ድንቅ፣ የኔ ውብ፣ የኔ ጀግና፣ የኔ ጌታ፣ ሃሌሉያ ሃሌሉያ፣ ሁሉ ጊዜ አጠገቤ፣ ሁሉ ጊዜ ከስንፋሴ ልቀርብ፣ ህይወትን ማልቀልደው ኢየሱስን ስለምወደው ነው። እሱ ምን አለ? ስለ አንዱ ተስፋ ሲናገር ማለት ነው ከፍ ባለ ላይ ሆኖ ማንም የተጠማ ቢኖር ወደኔ ይምጣ፣ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ወደኔ ይምጣ፣ የህይወት ውሃ ወንዝ ከሆዱ ይፈልቃል አለና ይሄ ገና ኢየሱስ ክርስቶስ ስላልከበረ የተነገረ ተስፋ ነበር። የኔና የናንተ ኢየሱስ ይሄንን አዋጅ
ጆሮ ያለው ይስማ ብሎ አውጆት ከሄደ በኋላ ወዲያው እኮ ነው። ምክንያቱም 3 ዓመት ነው ያገለገለው። ፍጥን ብሎ ሃሌሉያ። ይሄ ተስፋ በሐዋርያ ሥራት ምዕራፍ 2 ላይ ወረደ። ጫርባርዲቭ ሌፕራሲዳና ማንታ። ስለዚህ ተፈጸመ። ከዚህ በኋላ ወደ ጌታ የሚመጡት እጅ እየጫንም ቢሆን ራሱ መንፈሱም እንደኛ ደግሞ እኔን እንዳገኘኝ ማለት ነው። ካለ ምንም እጅ መጫን ብቻዬን አንድ ቤት ውስጥ ሆኜ ኢየሱስ ጌታ ነው። ደስ ሲል ወንድም ያለ ስለሚያውቅ ደስ ይላል። የሚያውቋቸው ሰዎች ባሉበት ፊት መስበክ። ገኑ አይ ላቭ ዩ ሶ ማች አይ ሪስፔክት ዩ አ ላት። ወንድሜ ስለሆነ አይደለም፣ በጣም አሜዚንግ ሰው ነው። ጭክን ብለን ነው የወጣ ነው ከሱ ጋር ስንወጣ እና የሚመጡት ይሄን ተስፋ ይካፈላሉ። ተፈጽሟል። ሪሲቭ ማድረግ ብቻ ነው። እስኪ አሜን በሉ። ኦሬዲ ወርደዋል። ኦሬዲ ተሰጥቷል። እናስተምራቸውና እኛን እንደዚህ ኃይለኛ ያደረገን በኃጢአት ላይ አቅም የሰጠን አሜን ትላላችሁ። ወንጌል ስንሰብክ የማንፈራው ጳውሎስ የተካፈለው አይነት ህይወት ያለን በወንጌል አላፍርም። ለምን አፍራለሁ? ስንት የሚያሳፍር ነገር ኖሮ ኢየሱስ ያድናል ማለት አያሳፍርም። ይወድሃል ማለት አያሳፍርም። ይሄንን አታድርግ ማለት አያሳፍርም። አሜን። አቅም የሰጠን የቱ ነው? መንፈሱ። አረ አሜን። ጴጥሮስን ላመጣላችሁ እኮ ነው ወደዚህ የመጣሁት። አልገባችሁም? ጴጥሮስ ሃሌሉያ። ስለዚህ ተስፋ አንዱ የተናገረበት ምክንያት ወኔያም ነበረ። የሥጋ ወኔያም ጀግና ነበር። የሥጋ ጀግና አይደል? ይሄ ተስፋ ከመውረዱ በፊት እኔ አልክድም፣ እንዴት እክድሃለሁ ያለው እኮ ሰው ነው። አሁን እዚህ ጋር መንፈስ ቅዱስ ከወረደ በኋላ የተቀበልነውን አይነት ህይወት የሚለው ኢየሱስ ከሙታን ከተነሳ በኋላ ነው። አረ አሜን። መጀመሪያ እኮ እንደሱ ነበር ያለው። ኖ አልክድም አለውልህ ምናምን 3 ክዷል። ከመሌላስ ደግሞ ጆሮውን ሸጥ አይደለ? አንዱ ሲመጣ ቆርጦ ቀኝ ጆሮውን። ጀግንነቱ በቃ ፍጥነቱ፣ ችኮላው የትም አላደረሰውም። ካለዚህ ተስፋ ኢየሱስ ጌታ ነው። ካለ መንፈሱ ምንም አላደረገውም። ልክ መንፈሱ ሲያገኘው ጴጥሮስ ህይወቱ ሲያገኘው፣ ምክንያቱም ህይወት ለመካፈል ኢየሱስ መሞትና መነሳት ነበረበት። አረ አሜን በሉ። በስጋ እየተመላለሰ ላይፍ ነው ያስተማራቸው። በምድር ላይ እንዴት መኖር እንዳለባቸው ትሬኒንግ ነው ሲሰጣቸው የነበረው። ያ ትሬኒንግ የተሰጣቸው በሙላት አኮምፕሊሽ የሚያደርጉት መንፈሱ ይሄ ተስፋ ሲመጣ ብቻ ነበር። ለዚህ ነው በእርግጠኛነት እኛ ስለተቀበልነው ስለዚህ ክቡር እምነት ታውቁ ዘንድ ፈልጋለሁ የሚላቸው። አሜን አሜን። ስለዚህ አንዱ ይሄ ነው ተስፋው። ሌላ ሁለተኛ ተስፋው ደግሞ ቅድም ያነበብኩላችሁ ቸኩዬን ያነበብኩላችሁ አንደኛ ጴጥሮስ ላይ ያለው ማለት ነው። አንደኛው ጴጥሮስ ላይ ሌላው ተስፋ የሚፈጸም ተስፋ አለ። እሱ ነው የሚነግራቸው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ስለዚህ የልቦናችሁን ወገብ ታጥቃችሁ። የልብ ወገብ ይታጠቃል፣ አይቀልድም ማለት ነው። ታጥቃችሁ በመጠን ኖራችሁ። ልስበክ፣ ይሄንን ልስበክ ወይ? በመጠን ኖራችሁ፣ በሚያስፈልጋችሁ ሌቭል ኖራችሁ። ድህነትን እየሰበኩ አይደለም፣ መጠንን ግን እሰብካለሁ። አሜን በሉ። አጠራቅመን ባናካፍል ምን ይሰራልናል? መዝገባችንን በሰማይ ካላረግነው ምን ይሰራልናል? ድሆችን ካላሰብን ምን ይሰራልናል? ወንድሜ ከጎን ያለውን ካላሰብኩ ምን ይሰራልኛል? ስለዚህ ጴጥሮስ በጣም ምድርን ያቀላታል። ኢየሱስ ጌታ ነው። ቅልል ያረጋታል፣ ሰማዩን ያከብደዋል። አሜን። ክብድ ያረጋዋል። የተጠራንበትን አጠራራራ አሜን በሉ እስኪ ሃሌሉያ። ስለዚህ ወገባችሁን በመጠን ኖራችሁ ይላል። ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። የምንጠብቀው ተስፋ አለ። እስኪ የምጠብቀው ተስፋ አለ ተባባሉ። ያለዛማ ብሏል ጳውሎስ። ሃሌሉያ። እምነታችን ምንድነው? ከንቱ ነው።
የሙታን ትንሣኤ ባይኖር አንዱ የምንጠብቀው ተስፋ የሙታን ትንሣኤ ነው። የምንጠብቀው ተስፋ አንዱ የሚበሰብሰው የማይበሰብሰውን የሚለብሰው ነው። የክብር ልብስ ነው። ኧረ አሜን በሉ። የምንጠብቀው ሌላ አዲሲቱ ኢየሩሳሌምን ነው። ነግሮናል። ምን አይነት ተመሰለች አላቅም፣ አልደረስኩበትም፣ አልሰብክም፣ ግን ተስፋ ነው። አሜን። ስለዚህ ይሄንን በደንብ አድርጎ ይነግራቸዋል ማለት ነው። ሃሌሉያ ፕሬዝ ጋድ። ኢየሱስ ጌታ ነው። ስለዚህ ያው ቁጥር 5 እንሄዳለን ማለት ነው። ይሄ ሁሉ መንደርደሪያ ነው። በጣም አሜዚንግ ነው። አሁን ለዚህ ጉባኤ ሆኖ መልእክት ሊመጣ ነው። ከእንደዚህ ፍሌቨርድ ይሆናል አላቅም፣ እኔም አላቅም፣ አብራችሁ ነው የምሰማው። ግን መልእክቱን ቁጭ አድርጌ ነው የምሄደው። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ስለዚህ አለ 5 ላይ በዚህ ምክንያት ይለዋል አዲስ ትርጉም። አሁን ከላይ ያወራ ነው በሙሉ መግቢያው አይደል ፓስተር? ደስ ሲል የስ በርቺ ምናምን እያለኝ ነው። ጌታ ይባረክ። ቲምዬም እየነቀነቀች እየጻፈች ነው። ጌታ ይባርክ። ጊታሪስቱን በጣም ተስቦ እየሰማኝ ነው። ሃሌሉያ ጌታ ይባረክ። ኢየሱስ ጌታ ነው። ስለዚህ ይላል በዚህ ምክንያት በሙሉ ትጋት፣ ቲም በጣም ተወዳታለች እችን ትጋት፣ ብዙ ሰማታለሁ። በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። ሲጀምር በምን ጀመረ? እምነት በሉልኝ እስኪ። አረ እምነት በሉ። ለሱ ነው ከላይ የመጣው ክቡር የሆነውን እምነት ብሎ ነው የመጣው እኮ። እኛ የተቀበልነውን አይነት ክቡር እምነት ለተቀበላችሁና ለምትቀበሉ ምናምን እያለ የመጣው ይሄን ነው። ስለዚህ እምነት አለ። ያውን የነገርኳችሁ እምነት አለ አይደለ? የስ ብላችሁ እንዳትተኙ በእምነታችሁ ላይ በጎነትን ጨምሩ፣ ጥረትን አድርጉ። አሮጌው ጥረት ይሏል፣ አዲሱ ትጋት ወይ አዲሱ ትጋት ወይ ብቻ ሁለቱም በወረቀት ጽፌዋለሁ። ትጉ ይላል። እንዳትተኙ ትጉ። እንዴት ነው የምንተጋው? በልይ በሉኝ። እንዴት ነው የምንተጋው? ኢየሱስ ስለ ትጋት ብዙ ቦታ ተናግሯል። መቼም አንዷ ሁሉም ሰው ሊያቅልኝ የምፈልገው በእውነት አንዱ በጣም በእግዚአብሔር ቤት ውስጥ ስንኖር ትልቁ ትጋት ጸሎት ነው። እስኪ ጸሎት ተባባሉ። ያው በጸሎት እሳት ውስጥ የሚኖር ሰውና የማይኖር ሰው በጣም በቀላሉ ታውቁታላችሁ። ዲሲቭ ይደረጋል። ሲምፕሊ ወይ ከዓለም ጋር ይመሳሰላል ሳያውቀው። ማለት ክብደት የለም እዚህ ውስጥ። ይሄ ዲዘርን የሚያደርግበት መንፈስ የለውም። ይሄ የ12 ስጦታ አንደኛ ቆሮንቶስ ላይ ያለውን ዓለም ብላችሁ ራሱ ከእግዚአብሔር ጋር የምትቆዩት የመቆየት ዓለም ወደ ሌላው ስትወጡ በጣም ሲምፕሊ ታውቁታላችሁ። ምንም የዲዘርኒንግ ስፒሪት አይጠይቅም። እስኪ አሜን በሉ። ጸሎት በእግዚአብሔር ፊት ያለ ጸሎት። ይሄን እኮ ኢየሱስ ስለተናገረው የምናገረው በልዩ በጣም እንደዚህ ምናምን ብላችኋል። ኢየሱስ በጣም ደጋግሞ በጸሎት እንዲተጉ አሳስቧቸዋል። በጸሎት እንዲተጉ ያሳሰባቸው እሱ ከመሄዱ በፊት እንዳይዟቸው ነው እንዴ? አይደለም። እሱ ብቻውን ኃጢአታችንን ተሸክሟል። ማንም አልረዳውም። ስለኛ እርግማን ሆኖ በመስቀል ላይ ተላልፎ ተሰጥቷል። ትጉ የሚላቸው ቅድም ነግራቸዋለሁ፣ ፕራክቲስ እንዲያረጉ ነው። ይሄ ስጋ ይለምዳል። እግዚአብሔርን መምሰል ማስለመድ አንዱ በጸሎት ነው። ይሄ ህይወት የተካፈልነው ህይወት ጤናማ ሆኖ የሚበዛው ኢየሱስ እኔ የመጣሁበት 10 ላይ እንደተናገረው የሚበዛው ዮሐንስ ወንጌል በጸሎት ነው። እስኪ በጸሎት ነው በሉ። ይትረፈረፋል፣ ወደ ሌላ ይፈሳል። ሃሌሉያ ወደ ሌላ። ይሄን ኢየሱስ ፕሪንሲፕሉን ያሳያቸው። ልትተጉ አልቻላችሁም። he was fighting ከጨለማው ገዢ ጋራ በዛ በጌተሰማኒ ቢጸልዩ ይረዱት ነበር። እኔ አላቅም። የሚረዳው መልአክ ተልኮለታል። ግን አሳስቧቸዋል። የተኙት በሁለት ፐርፐዝ ነው። አንዱ ጸሎት አልለመዱም። ሻሎምን የለመዱት። ሻሎምን እያቀለልኩት አይደለም፣ ሲምፕል የለመዱት። ኢየሱስ ጀግናቸው ደግሞ አለ ከነሱ ጋር። ሲፈልግ አልዓዛርን ውጣ የሚል፣ ሲፈልግ ለምጻሙን የሚያነጻ፣ ሲፈልግ ውሩን የሚያበራ፣
ሲፈልግ ደግሞ በ5000 በሁለት ዓሳና በ5 እንጀራ ህዝብ የሚያጠግብ ሲፈልግ ማዕበሉን ጸጥ የሚያረግ አለ። አልገባቸውም። መንፈሳዊ ዓለም አልገባቸውም። የጨለማው ገዢ መጥቶ ፋይት እንደሚያደርገው አልገባቸውም። አዚም ድንዛዜ እንደወደቀባቸው አልገባቸውም። ትጉ የሚለው እሱን ሊያሳያቸው ነው። አሜን በሉ እስኪ። እሱን ሊያሳያቸው ነው። የሚተጉ ያልፈው ይሄዳሉ፣ ጥሰው ይሄዳሉ። አሜን ሃሌሉያ። ስለዚህ ይሄንን እምነት ይሄንን ህይወት እንደያዝን እያለ ትጉ ይላል። በዚህ ምክንያት በሙሉ ትጋት በእምነት ላይ በጎነትን ጨምሩ። በበጎነት ላይ ዕውቀት ይለዋል። በጎነታችን፣ መልካምነታችን፣ ቸርነታችን ዕውቀት ያስፈልገዋል። አሜን በሉ። ዕውቀት ያስፈልገዋል። በጎነት በብዙ መልኩ ነው። ለሰው ደርሳችሁ የምትራሩለት፣ የምትማልዱለት፣ ተያዥ የምትሆኑለት፣ ገንዘብ ቢያስፈልገው የምትሰጡት፣ ልብስ ቢያስፈልገው የምትሰጡት፣ የሱ ስራ ገብታችሁ ጣልቃ የምትሰሩለት። ይሄ አለ እስኪ አሜን በሉ። ዕውቀት ያስፈልገዋል። በዕውቀት አድርጉት። ኧረ አሜን። ዝም ብላችሁ ተንደርድራችሁ አታድርጉ፣ በዕውቀት አድርጉት። ሃሌሉያ። ስታደርጉት በዕውቀት የሚደረግ ነገር ሁሉ ጊዜ አቅም አለው። እስኪ አሜን በሉ። ለምን እንዳደረጋችሁ ታውቃላችሁ፣ እግዚአብሔርም ይባርካችኋል። ሃሌሉያ። ከዛ በዕውቀት ላይ ደግሞ ራስን መግዛት። ባይ ዘ ወይ በጣም የተያያዙ ናቸው። they are connected። እኔ በጣም የገረመኝ ይሄን ክፍል ሳጠና መነጠላችሁ የታችኛውን ወደ ላይ ማረጋችሁ በጣም በጥንቃቄ ነው መጽሐፍ ቅዱስ የተጻፈው። አሜን በሉ። ስለዚህ ምን አለ? በዚህ ዕውቀት ላይ ራስን መግዛት በጣም ወዷለሁ። ራስን መግዛት ነገሮችን በዕውቀት ስታደርጉ ልትረሱት የማይገባው ወደ ሌላው ስለሆነ የምትወጡት ለሌላው ስለሆነ የምትታዩት በትዕቢት እንዳትነፉ እንዳትያዙ ሳውንድ ማይንድ ያስፈልጋቸዋል። እስኪ ጮክ በሉን አሜን በሉ። ራስን መግዛት ያስፈልጋቸዋል። ለዚህ ጉባኤ ክርስቶስ እየበራላችሁ ሲመጣ ከናንተ የሚጠበቀው ዝቅ አሜን ዝቅ ወደ ሌላው መሄድ ዝቅ ሃሌሉያ። ስለዚህ ራስን መግዛት አለ። ሳውንድ ማይንድ ሁሉ ጊዜ ሊኖረን ይገባል። ራስን የገዛ ሰው ከኃጢአት ጋር አይጫወትም፣ ከማይረባ ነገር ጋር አይጫወትም። እግዚአብሔር ባስቀመጠው የህይወት ዘይቤ ሲሪየስሊ ይመላለሳል። ፓስተር ከሆነ በትክክለኛ እረኝነቱ ይመላለሳል። ነብይ ከሆነ በትክክል አይጫወትም። እነኛ አምስቱም ኦፊሶች። ከዛ ደግሞ ወረድ ስንል ባል ከሆነ በባልነቱ ይጫወታል። ሚስት በሚስትነቷ ኃላፊነት ስላለብን ማለት ነው። ሌሎቹን እያስተማርን በትክክል ራስን በመግዛት መንፈስ ውስጥ አሜን። ከዛ ይቀጥልና በዚህ ላይ ይላል ላይ አቤት ላይ አለች። ኢየሱስ ጌታ ነው። ደርቡ ነው ላይ ሁሉም ላይ ነው የሚለው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ራስን በመግዛት ላይ መጽናት። ከዛ ደግሞ ራስን በመግዛት ላይ ምን ይላል? መጽናት። እቺ መጽናት የምትለዋን ጽፌያታለሁ። አዎ ጽናት። ይሄ ጽናት እግዚአብሔርን መምሰል የምትጠይቅ ናት። ሃሌሉያ። ይሄ በራስ መግዛት ላይ ጽናት። እዚህ ጋር አንድ ሰሞን ራስን ገሰገሰ እዚህ ጋር ደግሞ ምናምን የምትሆነው አይደለም። ኧረ አሜን። እግዚአብሔርን የምትመስለው ነው። ጢሞቴዎስ ጳውሎስ ለጢሞቴዎስ የነገረው በቃ እግዚአብሔርን ለመምሰል ራስን ምን አድርግ? አስለምድ። ትሬን ዩርሰልፍ። ፓስተሩ አያስለምድህም፣ ባለቤቴ አያስለምደኝም፣ ጓደኛዬ አታስለምደኝም። ራስህን አስለምድ። እስኪ አሜን። ራስን አስለምደው። ራስን ትሬን አድርገው። አሁን ይኸው ተሰጥተዋል እነኚህ ነገሮች። ራስን ትሬን አድርገው አስለምደው። እግዚአብሔርን መምሰል ማትረፊያ ስለሆነ ራስን ምን አድርገው? አስለምደውና ጽናትን መጨመር፣ አለመነቃነቅ። ሃሌሉያ። ነቅ አለ ማለት መርዶክዮስ ትዝ ይላችኋል። ደስ ይለኛል መርዶክዮስ። ስለ ጽናት ሳወራ ኦልድ ቴስታመንት መርዶክዮስን በጣም ወደዋለሁ። አንሼከብል
ኢየሱስ ጌታ ነው። በዛ ቴስቲሞኒ በዛ መጽሐፍ በብሉይ ኪዳን በጥላው ዘመን እንዲያነ ጭካኔ ካላቸው እኛ እኮ ይሄን ህይወት ተቀብለናል። ሲምፕሊ እንድንሆን የሚያደርገን ህይወት ነው። ታውቃላችሁ ይሄን ጸጋ ተካፍለናል። ይሄ ህይወት ገብቶብናል። ምንም አይፈራም መርዶክዮስ ያለ ጽናት ይለዋል መጽሐፍ ሲነግረን ያለ መናወጥ ጸንቶ he was sure ቅድም ነግራችሁ የለ በጸሎት ውስጥ እግዚአብሔር ዘንበል እንደሚል ብሉይ ኪዳን በጣም ከአዲስ ኪዳን በላይ ሳያውቁ አይቀሩም ማለት በእኛ ዘመን ካለ ነው ማለት ነው። ዘንበል ይላል they know how to surrender how to በቃ ለእግዚአብሔር እንዴት መገዛት እንዳለባቸው ያውቃሉ። ቢያስቸግሩም ያውቃሉ። ኪዋን አግኝተዋታል። ኪዋም እንደሆነ ታውቃላችሁ ራስን ማዋረድ። እስኪ ራስን ማዋረድ በሉ። ራስን ማዋረድ በሉ። በግለሰብ ደረጃ ቢሆን በሀገር ደረጃ ቢሆን ነዜና መዋዕል ላይ ራሱ የተጻፈው ምንድነው? ራስን ማዋረድ። አሜን። መጠር በራሴ በስሜ የጠራሁት ሕዝብ ራሱን ቢያዋርድ ያለው እግዚአብሔር ነው አይደለም? እሰማለሁ አለኮ ዳዊትን በመዝሙር 42ኛው ነው ከተሳሳትኩ ይቅርታው ላይ ነው ያላችሁት። እግዚአብሔርን ቆይቼ ደጅ ምን አልኩት? ጸናሁት ማለት በቃ ውረድ አልኩት አልኩት አዋርዶ ዘንበል ይላል። ይሄ ራስን በመግዛት ውስጥ መጽናት የሚለው ከበጽናት ከእግዚአብሔር መምሰል የሚለውን ትርጉም ተሰጣችሁ አንዱ ይሄ ነው ማለት ራስን መፈለግ እግዚአብሔርን በቃ እሱ ራስን ማስለመድ። ሃሌሉያ። ለምን ሩጫ ላይ ነን። ፓስተር 30 ደቂቃ ብቻ ነበር የሰጠኝ ባለፈው ከኳየሮች ጋር እንዳሳልፍ፣ ምክንያቱም ለሁለት አገልግሎት ስለሚዘጋጁ በጣም በፍጥነት ብዙ ኪዎች ሰጥቻችሁ ነበር። ስለሚያያዝ ነው ክርስትና አንዱ ይሄ ነው መሮጥ አይደል? ጨምሩ የሚለው ሩጫ ላይ ስላለን ነው። አንዱን የጣላችሁ ቀን ወደ ኋላ ነው የምትመለሱት እንዲህ እያላችሁ። ኢየሱስ ያድናል። ከዛ በመጽናት ላይ እውነተኛ መንፈሳዊ ህይወት ደጋግሜ ተናግሬያለሁ። ተንጀብል የሆነ የሚሸት ኢየሱስን የሚሸት መዓዛ ያለው ለሚድኑት ህይወትን የሚያካፍል እውነተኛ መንፈሳዊ ህይወት ቃል ብቻ ያልሆነ ደረቅ ነገር ያልሆነ አሜን ጠቅልሎ ሲያስቀምጥለት እውነተኛ መንፈሳዊነትን በየትኛውም ቦታ ብትሄዱ በስራችሁ ቦታ ብትሆኑ በቤታችሁ ብትሆኑ ቢዝነስ ላይ ብትሆኑ በጓደኝነት ስፍራ ብትሆኑ በአሕዛብ መካከል ወይም በጌታ ባላመኑ መካከል በወዳጆች በዘመዶች መካከል ብትሆኑ እውነተኛ መንፈሳዊነት የማይመሳሰል ራሱ ስትኖሩት መመሳሰል አይችልም። እስኪ አሜን በሉ። አረንጓዴ ከሆነ አረንጓዴ ነው በቃ። አረንጓዴን የፈለገ ብናረገው ነጭ ስለማናረገው ማለት ነው። ቀለም ሲተደባልቆ ልጆች ስናስተምር ትዝ ይሏቸዋል አይደል? ልናረገው አንችልም። እውነተኛ መንፈሳዊነትን እንድንይዝ ሃሌሉያ በጣም ደስ ይላል። ያው ከመጣው ጊዜ ጀምሮ ለራሴ ሰጣዋለሁ በዚህ ስፍራ ያለውን አምልኮ በእውነት ዝም ብያለን ብላችሁ በጣም እጅግ ነው ደስ የምትሉት። ይብዛላችሁ፣ አይወሰድባችሁ፣ ጠብቁት። እና ይሄ መዝሙር 133 ላይ ወንድሞች በህብረት ቢቀመጡ ብሎ የሚያወራው ስለ አርመኒ ስለ በአሮን ጢም ላይ ስለሚፈሰው ስለሚቀባው ሽቱ ያወራል አይደል? እሱ እኮ ማለት በአዲስ ኪዳን ምን እንደሆነ ታውቃላችሁ? ኢየሱስ ሲመለክ ኢየሱስ ይሸታል። እንደፋለን፣ እናለቅሳለን፣ እንነሳለን። ምን እናረጋው ጠፍቶ ጌታ ባለበት እንደሱ ነው። ዘኬዎስ ትዝ ይላችኋል። ጌታ ወደ ቤቱ ሲገባ በጣም ግራ ገባው። ያንን በድጌ ኮነ ከፍላለሁ ይሄን አርጌ ኮነ ከፍላለሁ ምናምን። ለዛውም እሱ በኃጢአት ላይፍ ውስጥ እያለ የኔና እናንተ እኛ ደግሞ ጽድቁን ያካፈለን። ሃሌሉያ። ያለ አንተ መኖር አንችልም። ሃሌሉያ። አይሆንልኝም ብለን በፍቅር ከሱ ጋር ስንነካካ እሱ መዓዛው አለ። እዚህ ቤት የኢየሱስ መዓዛ አለ። መዓዛው አለ። አያችሁ፣ የኢየሱስ መዓዛ ስላለ እውነተኛ መንፈሳዊነትን ያዙ፣ አትጫወቱ። አለ ንጉሱ በዚህ አለ፣ ኢየሱስ በዚህ። ይሄንን አጸናላችኋለሁ አለ። ሃሌሉያ ሃሌሉያ ሃሌሉያ። ልጨርስ ነው፣ አይዟችሁ። ስለዚህ
በእውነተኛ መንፈሳዊነት ይልና ሁለት ነገሮች ቀርተውኛል። ሃሌሉያ። በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብ መቼም ነካክተናል አይደል? እውነተኛ መንፈሳዊ ስትሆኑ ራሱ ያ ህይወት አሜን ትላላችሁ። ይሄ ተቀበላችሁት ህይወት ወንድማችሁ እንድታስቡ ግድ ነው። ቴንክ ዩ ጌታ ይባርክ። ግድ ነው በቃ። ያልቻላችሁ ካላችሁ እውነተኛ መንፈሳዊት ላይ አልመጣችሁም። አም ሶሪ የእግዚአብሔር ቃል ስለሚል ነው። ትእዛዙ እንዳለ ሆኖ የመጀመሪያው ቤትህን ማሰብ ነው። ሲቀጥል ወንድምህን ማሰብ ነው አይደለ? ይሄ አዲስ ኪዳን ትእዛዝ ነው። ዕብራውያን ላይ ትዝ ይላችኋል። የሃይማኖት ቤቶች ቅድሚያ እንዲሰጣቸው ትእዛዝ አለ። ትእዛዝ ነው። ትእዛዝን አንተላለፍ። ቅድም ምን ብለን ነበረ? በጎነትን ስናደርግ በእውቀት ብለናል አይደል? አሜን በሉ እስኪ። አንዱ እውቀት ይሄ ነው። አያችሁ፣ ስታረጉ በእግዚአብሔር ቤት ላሉ ሰዎች ዋጋ መከፋፈል አለብን። በእውቀት መሆን አለበት። ስለዚህ ወንድማዊ መተሳሰብ ኢምፖርታንት ነው። ኢትስ አን ኦርደር ኮማንድመንት ነው። ወንድማዊ መተሳሰብ ይኑራችሁ ይልና በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። አሜን። ደስ ስትልቺ ወዳታለሁ። ፍቅርን ጨምሩ። አንዳንድ ሰዎች ፍቅርን ያጠፋሉ። ድፍን አድርገው በኢየሱስ ስም እግዚአብሔር ይርዳቸው። ይከለብሱበታል አምጥተው። እኛ ግን ጨምሩን የተባለው በትክክለኛው አካሄድ ወንድማዊ መዋደድ ጋራ ፍቅርን ጨምሩ። አንዳችሁ ለአንዳችሁ ያለውን ፍቅር መጨመር ቼክ አድርጉት። ክብር ለኢየሱስ ይሁን። አሜን። ቼክ ማድረግ ራሳችንን ቼክ እናደርጋለን በዚህ ውስጥ። ስለዚህ ፒተር ከዚህ ማደሪያዬ ሳልወጣ ፈጥኜ ከማሳስባችሁ አንዱ የተከፈላችሁት ያ ክቡር እምነት ስለሆነ በእናንተ ውስጥ ያለው ጸጋ ታላቅ ስለሆነ አሁን የምትኖሩትን ብቻ ሳይሆን ኢየሱስ እስኪመጣ ድረስ እንድትኖሩ የሚያግዛችሁ ስለሆነ እነኚህ ነገሮች እየጨመራችሁ አሜን እየጨመራችሁ አጠብጥቡ። ሃሌሉያ። አጠብጥቡ ይላቸዋል። ኢንካሬጅ ያደርጋችኋል። እስኪ ኢንካሬጅ ላርጋችሁ ቀጥዬ እንደዚህ ይላል። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞች ፍሬቢሶች ከመሆን ይጠብቋችኋል። አያችሁ፣ ጠባቂ አለ። እነኚህን ነገሮች ስታረጉ፣ ስታበዙ፣ ስጨምሩ ሃሌሉያ ዳተኛ እንዳትሆኑ፣ ፍሬ ቢስ እንዳትሆኑ ጌታ ይጠብቃል። አረ አሜን። በዮሐንስ ወንጌል ምዕራፍ 15 ላይ ኢየሱስ በአፉ የተናገረው የተሾምነው በእግዚአብሔር ኪንግደም ላይ ፍሬ እንድናፈራና ፍሬያችን እንዲኖር እንዲበዛ ነው ሹመት ያገኘነው። አሜን። ስለዚህ ፒተርም በጣም የእግዚአብሔር ሐሳብ ነው። በቃ እንዴት እንደምወደው መጽሐፍ ቅዱስን I love my Bible። ብዙ ምክር አለው። በብዙ ምክር ውስጥ ደግሞ ድል አለ። ስለዚህ እዚህ ጋር ምን አለ? አሁን ፍሬቢስ እንዳትሆኑ፣ ዳተኛ እንዳትሆኑ። እነኚህ ነገሮች ከተትረፈረፉላችሁ ፍሬያማ በፍሬያማ ፍሬያችሁ ጅርግድድድድድ ሃሌሉያ ፍሬያችሁ በቃ የበዛ ነው የሚሆነው። ከመሆን እኮ ይጠብቋችኋል። በጣም ሲሪየስ ወርድ ነው። ይጠብቋችኋል። እነኚህ ፕሪንሲፕሎችን በህይወታችሁ ወዳችሁ አፕላይ ስታረጓቸው እናንተን ይጠብቃሉ። የተቀበልነው ህይወት ይሄ ነው። ደጋግሜ ነግራችኋለሁ። ከኢየሱስ የተካፈልነው ያው ራሱ ህይወት ይሄ ነው። ሃሌሉያ። እነዚህ ባህሪያት የሌሉት ግን እስኪ ግን በሉልኝ። ያው እያደጋችሁ በጌታ ስትሄዱ ሲምፕሊ ትተዋወቃላችሁ። በቃ ሳታውቁት ትተዋወቃላችሁ። ስትተዋወቁ አትኮንኑም። ያ እንደዛ የሆነው ለመሳብ ራሳችሁን ሰጡታላችሁ። በጎነት እና ደግነት አድርጉለት ስለተባላላችሁ። እነዚህ ነገሮች የሌሉት ግን ደግመዋለሁ።
እነኚህ ከላይ ለምን መሰላችሁ? ርዕሴ በደንብ ሰምታችኋል። የሰጠኋችሁ ርዕስ የጠራንን በማወቅ መጠራትን ማጽናት ስለሆነ እነኚህ ነገሮች የሌሉት ግን ምን አይነት ሰው ነው? አልቸኮላችሁ? እኔ ቸኩያለሁ። እነኚህ ነገሮች የሌሉት ሰው ግን ሃሌሉያ ሃሌሉያ። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው። ከቀደመው ኃጢአቱ መንጻቱን አረ እግዚአብሔር ይጠብቀን። በደንብ ስሙኝ፣ በጌታ መንፈስ ቅዱስ አግዘኝ። ይሄ በጣም ትልቅ እንደዚህ አይነቱ ሰው አለ he's a blind short sighted ይመጣል፣ ቸርች ይዘምራል፣ ይካፈላል፣ መባ ይሰጣል፣ ሁሉንም ሴሬሞኒ ያረጋል፣ ይሄዳል፣ ስራ ይሰራል፣ እንደፈለገ ኖሮ ይመጣል፣ የፈለገውን ነገር ያረጋል፣ ሚዲያዎች ይወስዱታል፣ ሰዎች ይወስዱታል፣ የከተማ ወሬ ይወስደዋል፣ ደሞ ይመጣል። የቅርብ ቅርቡን ነው የሚያየው፣ ሩቁን ማየት አይችልም። ሩቁ ቅድም ያልናችሁ ያልተፈጸመው ተስፋ ኢየሱስ ነው። ኢየሱስ እንደሚመጣ ረስቷል። ይሄ ተካፈልነው ህይወት ክብሩ እንደሆነ ረስቷል። ምክንያቱም ከኃጢአቱ መንጻቱን ራሱ ረስቷል ነው የሚለው። በክቡር በኢየሱስ ደም ኃጢአቱ ተሰርዮለት ከድቅድቅ ጨለማ ቆላሲስ ላይ እንደሚለው ወደሚደነቀው ብርሃን እንደፈለሰ ራሱ ረስቷል። ያለበት መንግስት የጽድቅ መንግስት እንደሆነ ረስቶታል። ከኃጢአት ራሱ መንጻቱን ረስቶታል። ስለዚህ he consider himself እንደ ኃጢአተኛ ሁሉ ነው የሚቆጥረው። በትንሽ ነገሮች ሲገባ ቶሎ ኮንደምንድ ይሆናል። ይሄ ይኮነናል። ለምን? ከላይ ያሉትን ፕሪንሲፕሎች ረስቷል። እነኛም ፕራክቲስ አያረጋቸውም። የህግ ስራ አይደሉም። እስኪ አይደሉም በሉ። አዲሱ ሰው የሚያመርተው ምርት ነው። አረ አሜን። ምርት ነው ይሄ የህይወት ምርት። ሃሌሉያ። ስለዚህ ኃጢአት መንጻቱን ረስቷል ይልና ስለዚህ ብሎ ወንድሞች ሆይ መጠራታችሁን መመረጣችሁን ለማጽናት ከፊት ይልቅ ትጉ። ስለዚህ እናንተ ቅዱሳን ሆይ መመረጣችሁና መጠራታችሁን ለማጽናት አዎ ተጠርታችኋል፣ አዎ ተጠርቻለሁ፣ አዎ ተጠርተናል። ግን ለማጽናት ከፊት ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉ። አሰናካይ አለ ማለት ነው። ከደጅ አለ። ልክ ነው እንናገር። አሰናካይ ሞልቷል። እነኝን ብታደርጉ አሁን ሃሌሉያ ከምትሉት በላይ የሚያጸኑ ፕሪንሲፕሎች ናቸውና ካሰናካዩ ትጠበቃላችሁ። ሃሌሉያ። መዳናችንን እንድንፈጽም የተናገረው ጴጥሮስ ነው አይደል? የተቀበልነውን ህይወት በትክክል ይዘን መሄድ አለብን እስከ መጨረሻው። ከዳተኛ እንዳንሆን፣ ከኃጢአት መንጻታችን እንዳንረሳ፣ ሾርት ሳይትድ እንዳንሆን፣ ሃሌሉያ ከትናንት ይልቅ ሲሪየስ እንድንሆን በህይወታችን ላይ የምናደርገው ነገር በእውቀት እንድናረግ፣ እውነተኛ መንፈሳዊ ህይወትን እንድንለማመድ። ሃሌሉያ። ስለዚህ አትሰናከሉም እነዚህን ብታደርጉ። በዚህም ወደ ጌታችን ወደ አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግስት መግባት በሙላት ይሰጣችኋል። ደስ ሲል በሙላት ገና እንቀበላለን። ይሄ ነው እንዲህ አሁን ያለን ነገር የሚገርመን። በሙላት እንቀበላለን። ትናንት ከሴቶቹ ጋር ያያየን ነበር። አሁን የምናየው በድንግዝግዝ ነው አለ ጳውሎስ ራሱን ኢንክሉድድ አድርጎ ወደ ሶስተኛው ዓለም የሄደው ጌታ። አሁን የምናየው በድንግዝግዝ ነው። ምሳሌ ሰጣቸው። ጉማማ ሲሆን መኪናችንን ሂት ኦር ኤሲ አስነስተን ፋን ነው አይደል ጉሙን ጥርግ የምናረገው። ግን ጉሙን እያየን ነው የምንሄደው። ባንጠርግ በድንግዝግዝ እናያለን። የት እንደምንሄድ መቼም ፔቭመንት ላይ አንወጣም ወይ ዛፍ አንገጭም። ክሊር እስኪሆን ጠርገዋለን። ጳውሎስ ራሱን ኢንክሉድድ አድርጎ ይሄ ነው ለመሰላችሁ በምድር ላይ ስንኖር የተሰጠን አንዱ ይሄ ነው። በድንግዝግዝ ነው የምናየው።
ያ ማለት ብላይንድ ነን ማለት አይደለም። እስኪ አሜን በሉ። ሙላት የሚባል ይመጣል። አትቸኩሉ። ኢየሱስ ጌታ ነው። ስለዚህ አሁን እኛ እንደታወቀን ያኔ የምናውቅበት ዘመን አለ አለ ጳውሎስ ራሱ እኮ አባቴ እግዚአብሔር እኔን እንዳወቀኝ ያህል ነገሮችን ምረዳበት ዘመን ከፊቴ አለ። ስለዚህ ፒተር ምን አለ? ወደዛ ሙላት እንድንገባ የሚረዱን ፕሪንሲፕሎች እነኚህ ናቸው። አይኖቻችን ዝጋና እንጸልይ።